ብሩኬ ለሀይሚ አዲሱን የነ ጆኒንና የነ አዶናይን ዘፈን ዘፈነላት በቲክቶኩ ላይ ከፋኝ ካጠገቤ ሳጣሽ የሚለውን ዘፈን እንግዲህ ጋብዟታል ማለት ነው። ውድ ቤተሰቦቼ ያው እንግዲህ ከስንት ሳምንታት በኋላ በቲክቶክ ፔጁ ላይ ቪዲዮ ለቋል ማለት ነው። ማየት ከፈለጋችሁ እዛ ላይ እየገባችሁ ማየት ትችላላችሁ። እና እንግዲህ ዛሬ ምን አዲስ ነገር እንዳለ አናቅም። ወይ ደስ የሚል ነው ወይም የሚያስፈራ ነው ወይም አላቅም። ወደ አዲስ አበባ እየሄደ እንደሆነ ብሩኬ ያው ትናንትና እንግዲህ የተለቀቀው ቪዲዮ ከትናንት ወዲያ ቀጣይ የተቀረጸ ቪዲዮ ነው። ትናንትና በምን ሁኔታ ላይ እንደዋሉ ምንም የምናውቀው ነገር የለም ማለት ነው። ውድ ቤተሰቦቼ እንግዲህ ወይ ሰላም ፈጥረው ይሆናል ተነጋግረው፣ ወይ ደግሞ አላቅም ምን እንደተፈጠረ የትናንቱን ቀን እንግዲህ እግዚአብሔር ብቻ ነው የሚያውቀው። ብቻ ሰላሙን እንደሚያሰማን ተስፋ እናደርጋለን። ሁለቱም ተረጋግተው በራሳቸው እንግዲህ ነገሮቹን እንደሚፈቱ ተስፋ እናደርጋለን ማለት ነው። ያው ጊዜ ያስፈልጋል። በነገራችን ላይ የሆነ ነገር ለማሰብም ለመወሰንም በቂ ጊዜ ያስፈልጋል። ሁለታቸውም ተረጋግተው እንግዲህ ውሳኔያቸውን ወስነው በፍቅር በሰላም እንደሚመጡልን ተስፋ እናደርጋለን። ዛሬ እንግዲህ ደህና ይመስላል ብሩኬ ከትናንቱ ምናምን ከትናንቱ ወዲያው አላቅም ምን እንደተፈጠረ አላቅም ግን ወይ ሰላም ይሆናሉ ብዬ አስባለሁ። ወይ ደግሞ ትናንት እንግዲህ ቪዲዮ ተቀርጸው ካለቀ በኋላ አንዳንዴ ቲክቶክ ሾርት ይለቃሉ። ምናልባትም እንግዲህ የትናንቱ ውሏቸውም ሊሆን ይችላል፣ አይታወቅም። ብቻ ዛሬን በጉጉት እንጠብቃለን። ያው ቤተሰብ በሙሉ በጸሎት እያሰባቸው ነው በቃ ነገሮች እንዲስተካከሉና ትናንት በእርግጥ ደስ የሚል ቪዲዮ ነበረ። የብሩኬንም ንጽህና የብሩኬንም ማንነት እንግዲህ በደንብ የታየበት ቪዲዮ ነው። ሁሉም ሰው ደስ ብሎታል። በቃ ማለት ስነ ስርዓት ያለው ልጅ እንደሆነ ወደዚህ አይነት ነገር እንደማይገባ ትናንትና እንግዲህ ሀይሚ ከዩ ጋር ራሱ ምንም ነገር ሊፈጥር እንደማይችል በደንብ አሳይታለች ማለት ነው ለወዳጅ ቤተሰቦቿ። እንግዲህ ማለት አላደላ አንዳንዴ ሰዎች የሚፈርዱ አሉና ያንንም ለማሳየት ይመስለኛል ጫናውም እሱ ጋር በጣም ስለበዛ እንግዲህ ቀጣይ ደክሟትም ቢሆን ቀጣይ ቪዲዮ ቀርጻ እንግዲህ በደንብ ያለውን ነገር እስከ መጨረሻው አሳይታቸዋለች ማለት ነው። እናም በትናንቱ ቪዲዮ እንግዲህ በጣም ብዙ ሰው ደግሞ ተደስቷል። በቃ ማንነቱን እንደዚህ ቁልጭ አድርጋ ነው ያሳየችው ብሎ እንግዲህ በጣም ብዙ ሰው ነው የተደሰተባት ማለት ነው። ጀግና በቃ ማለት ላመነችበት ነገር ወደኋላ እማትል ለምትወደው ነገር ፊት ለፊት ተጋፍጣ እውነቱን እንደምታወጣና በቃ አብረው እንደምትቆም እንግዲህ በትናንቱ ቪዲዮ በጣም ብዙዎቻችሁ አይታቸዋል፣ ተደስታቸዋልም አመስግናቸዋታልም ማለት ነው። ሀይሚዬ በነገራችን ላይ በጣም ጀግና ሴት ናት፣ በጣም ብልህ ሴት ናት። ያው ማለት አንዳንዴ ስሜታዊ ትሆናላችሁ፣ በአንዳንድ ነገሮች ልትናደዱ ትችላላችሁ። በተለይ በምትወዱት ሰው የሆነ ነገር ሲመጣባችሁ ስሜታዊ መሆኑ ምንም ጥያቄ የለውም። እና እሷም እንደዛ በቃ በምትወደው ነገር ስለመጡባት ነው ስሜታዊ የሆነችው እንጂ በጣም አስተዋይና ጀግና ልጅ ናት፣ ጎበዝ ልጅ ናት፣ ብልህ ልጅ ናት። ብቻ አሁንም እንግዲህ መጨረሻውን እንደምታሳምረው ተስፋ እናደርጋለን። ከጎኑ ቆማ እውነቱን በቃ እስከሚወጣ ድረስ ለተመልካችም ለነሱም እውነቱን አውጥታ እስከምታሳይ እንግዲህ እስከሚያሳዩ ድረስ እንደማትሸነፍ ተስፋ እናደርጋለን። ምክንያቱም አንዳንድ ሰዎች እውነቱ ከመውጣቱ በፊት እነሱን ለያይተው በቃ አለ አይደለ በየራሳቸው ማድረግ ወይ ደግሞ በቃ እነሱን በዚህ ምክንያት ለያይቶ ብቻ ለብቻ ማድረግና የነሱን ደስታ ሰላም ማሳጣት የፈለጉ ሰዎች አሉ። ያ ደግሞ አይሳካላችሁም። ቅመሜ ነገሮችን በሙሉ ተጋፍጣ እንደምታሸንፋችሁ ምንም ጥያቄ የለውም። ያው ዛሬ እንግዲህ በጉጉት ብዙ ሰው እየጠበቀ ነው። ምክንያቱም ከትናንት ወዲያ የቀጠለ ቪዲዮ ስለሆነ የተቀረጸልን ትናንትና የተለቀቀው። ትናንትና በምን ሁኔታ ላይ ዋሉ? በቃ አዲስ ነገር ይኖር ይሆን ወይ? በቃ አላ ብዙ ሰው ተስፋ አድርጎ እየጠበቀ ነው። እንግዲህ የዛሬዋን ምሽት እግዚአብሔር አምላክ በሰላም በፍቅር ቢያመጣቸው በቃ ማለት የሆነው ሁሉ ሆኗል። በቃ እውነቱን እስከምናቅ እኛ ወደ ድሮ ሰላማችን መመለስ አለብን ብለው አውርተው እንግዲህ አንድ ላይ እንደሚመጡልን ተስፋ እናደርጋለን። ብቻ ሁላችሁም አሁንም ጸሎታችሁ አይለያቸው ማለት ነው። የእነሱን ፈተና ታውቃላችሁ። በየጊዜው አንዱ ሲመጣ፣ አንዱ ሲሄድ፣ አንዱ ሲያስከፋቸው፣ አንዱ ሲለያያቸው፣ አንዱ ሲያጣላቸው፣ አንዱ ሲያጨቃጭቃቸው ብቻ እንደዛ ነው እያሳለፉ የመጡት። እስካሁንም እንግዲህ በእነሱም ብርታት በፈጣሪም እገዛ በኦዲየንስም እገዛ እነዛን ነገሮች ሁሉ እየሰባበሩ አልፈዋል ማለት ነው። የአሁኑንም እንግዲህ ከፈጣሪ ጋር ከእነሱም ጥንካሬ ጋር ከኦዲየንስም ከጎናቸው ከመሆን እንግዲህ እንደሚያሸንፉት ምንም ጥያቄ የለውም።
ያሸንፋሉ። አሁንም የጨረቃ ፋሚሊ በአንድነት ቁማችሁ እንዲያሸንፉ፣ እንዲበረታቱ፣ በፈተና እንዲጸኑ፣ እንዲጠነክሩ፣ ለጠላት እጅ እንዳይሰጡ አሁንም ከጎናቸው ሆነን ልናበረታታቸው ይገባል። ሳንከፋፈል ማለት ነው። ተከፋፍሎ ከሌን ወግኖ እንደዛ ነው እንደዚህ ነው ከማለት ይልቅ አንድነትን የመሰለ ነገር የለም እና አንድ ሁነን ከጎናቸው መቆም አለብን። አንድ ስንሆን ደግሞ ለነሱ ብርታት እንሆናቸዋለን ማለት በቃ ነገሮችን ጥንካሬ ይሆናቸዋል ማለት ነው። የኦዲየንስ ድጋፍ ለነሱ ብርታት ስለሚሆናቸው አንድ